ሰላም ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስሙኝን እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ ክርስቶስ ማርያም 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 ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። እሱ በእውነት በጊዜ ሁሉንም ነገር ያሳያል። ማን ምን እያመለከ እንደሆነ በጊዜ ያሳያል። መጽሐፍ ቅዱስ በዞረበት ዞሮ አያውቅም። ነገር ግን እንዲህ ይላል ምንድነው ብለህ ትርጉሙን ብጠይቅ ራሱ አያውቅም። በጌታ በኢየሱስ ስም እንደዚህ ጭልምልም አድርጎ ማሳደግ ይቻላል ማለት ነው። አረ ኢየሱስ ይወዳል። ና ወደ ኢየሱስ። ከኢየሱስ ውጪ አዳኝም የለም ፈዋሽም የለም። የማንንም ስም አደባባይ ላይ ጨረቃ ላይ ወጥተ እንኳን ብትል ምንም ፈውስ የለም። የማንንም ሰው ማንንም ፈውሶ አያውቅም። ፈዋሽ ኢየሱስ ብቻ። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ከእንደዚህ አይነት ጨለማ ውስጥም ያወጣል። ኑ ወደ ኢየሱስ። ኢየሱስ ብርሃን ነው። ኧረ በስመ አብ ስሙን። ጌታን ኢየሱስ ክርስቶስን ማመስገን እፍረት ነው እንዴ? ለምን የምናፍረው? ምን የሚያሳፍረን ነገር አለ? ገንዘብ የሰጠንን ሰው እኮ እናመሰግናለን። ከመቀመጫው ብድግ ያለውን ሰው እኮ እናመሰግናለን አይደል እንዴ? እኮ እኔ ለልጆቼ እሞትላቸዋለሁ አልሞትም። እናቴ ለኔ ሞታልኛለች አልሞተችም። በአደራ ሰጣት አሳደገችኝ። በቃ መሞት ካለብኝ እሷ አታድነኝም፣ እግዚአብሔር ነው የሚያድነኝ። ስራዬን ስጨርስ ነው የሚወስደኝ እንዴ? ይሄ በዚህ ሁሉ መላእክቶች ተከበን የምናድረው ይሄ ሁሉ ጠባቂ መላእክቶች ምን የትኛው ገንዘባችን ገዝቷቸው ነው እንዴ? ወይስ ኑና ጠብቁን ስላልን ጠብቀውን ነው እንዴ? እግዚአብሔር የሚወዳቸውን ልጆቹን በመላእክቶቹ ያስጠብቃቸዋል። አበቃ። ጌታ ኢየሱስ ክርስቶስ ድሮም ጌታ ነው፣ ዛሬም ጌታ ነው፣ ነገም ጌታ ነው። ካናደዳችሁ ያበሳጫችሁ፣ በቃ ምንም ላረጋችሁ አልችልም። ምንም ልረዳችሁ አልችልም። ኢየሱስ ጌታ ነው። አጋንንት ቦታ መርጦ አመቻችቶ መደፋት ይችላል። ኢየሱስ ብቻውን ጌታ ነው። በእውነት እኛ ተባብረን ጌታ እንደሆነ ለማሳየት አይደለም። እሱ እኛ ብንናገር ያው ጌታ ነው። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ታኮ ለማስገባት አትጣጣሩ። በጨለማ አትሂዱ። ብርሃን ኢየሱስ ነው። ኑ ወደ ኢየሱስ። አለቀ። ክብር ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ሰውየንም we love you እንወድሻለን። እህታችን ማስተዋል የወደደሽን የወደደንን ጌታ ይወዳችኋል ብለሽ ታዋቂነትሽ ሳይዝሽ በዛ ሕዝብ ፊት ሳትሸማቀቂ እግዚአብሔር አምላክ ይባርክ። ስለ ነብይ ጥሌ እንዲህ ነው። አየህ፣ እንዲህ ነው ደቀ መዛሙርቱን ማፍራት ለክርስቶስ እንደዚህ ነው። እንዲህ ነው ነብይ ጥሌ የሚመራት ቤተክርስቲያን። በእርግጥ እሱ ግርስር ቁጭ ብላ ተማረች ስለ ኢየሱስ። ሰኞም ማክሰኞም ሮብም ሐሙስም ንጹህ ወንጌል እየጠጡ ያደጉ ወጣው እንደዚህ ይናገራሉ። ደስ አይልም? ስትናገር ግን ዓለም እንደዚህ አይደለም። ለምን አይኑን አይደለም ለምን ጉሮሮውን አይዝ መናገር ነው ያለብን። እኛ ከነሱ ጋር ብሽሽቅ አይደለም ያዝን። ኢየሱስ የሚያሳፍር ነው። ስለሱ ሲነገር ነው ሃይማኖተኞች ክር አንገቷ ላይ ግብዳ መስቀሌን ምናልባት ይሄ ቢወልቅ ጠርብ የሚያክል ነገር አስራለች። ጌታን ተቀበሉ፣ አብ የላከውን ሽልማት ለእያንዳንዳችሁ የሚሆን እግዚአብሔር የሰጠንን ተቀበሉ ተብሎ ሲባል እንዲሆነ ይልኝ ኢየሱስ ልቡ የነካው ፊቱ ላይ የሚታየውን ብርሃን ይታይሽ ስትመሰክር አያት ያለ ምንም እፍረት ያለ ምንም መሸማቀቅ እግዚአብሔር በሰጣት ተሰሚነት በሰጣት ሞገስ አዳኙን ኢየሱስን ያድናል አለች። ተሸማቀን ደብቀን የምናሳየው ኢየሱስ ሰው ፊት እንዳናወራ የሚያሳፍር የሚያሸማቅቅ አምላክ የለንም። ኢየሱስ ጌታ ነው። አረ በኢየሱስ አናፍርም። እንዴት ደስ ይላል። ሌሎቹ እንኳን ጉሮሮ እውነት ሌላም ካለ መዝጋት ይችላል። ኢየሱስ ግን ብቻውን ያለ በአደባባይ እንመሰክራለን። ተባረክ ኢየሱስ አብዝቶ ይባርክሽ። ብቻውን በቂ ነው። ምንም ማድረግ አይቻልም። ሰውንንም በጣም ወደውና ማከብረው አንድ መምህር ምን ሲል ሰማው? ፈጣሪ ባዶ ሲያደርጋችሁ አታማሩ። በቃ እናማር።
እስቲ ለደጁ አብቃኝ የምትሉትን ገዳም ኮሜንት ላይ ያስቀምጡልኝ። ብዙ ላይክ ያገኙ 3 ኮሜንቶችን መርጠን የፊታችን እሑድ ዳር 14 ኑ በነፃ ያለምንም ክፍያ ወደ አርቱ ቅድስት አርሴማ ገዳም ይበቃል። ብዙ ማምጣት ይቻላል። ነገር ግን እኔ ጥያቄ ነው ይሄ ለኦርቶዶክሳውያን፣ እነዚህ ሁለቱን ነገሮች እንዴት ነው አብረው የሚሄዱላችሁ? እንዴት ነው አብረው የምታስኬዱት? እንዴት ነው የምታቻችሉት? ቤተክርስቲያን ነጠላ ስትለብሱ በጣም በቃ ዋይዝ ክርስቲያን ዲሰንት በጣም በቃ ስፒሪቹዋል ሰው ነው የምትሆኑት። ከነጠላው መልስ ደግሞ በቃ ዓለም ላይ አሉ የተባሉ እንዴት ነው እኚህ ሁለቱ ነገሮች አይምታቱባችሁ ወይ አይጋጩባችሁ ወይ? ሰው ወይ መንፈሳዊ ነው የሚሆነው ወይ ደግሞ እንደምናየው ደግሞ ሴኩላር ሊሆን ይችላል። ነገር ግን በሁለቱም ቤስት በሁለቱም ምርጥ መሆን ይቻላል ወይ? ምርጥ ዓለማዊ ሰው ምርጥ ደግሞ መንፈሳዊ ሰው መሆን ይቻላል ወይ? ሌላው ደግሞ ምናልባት መጽሐፍ ቅዱስን ስትማሩ መንፈስ ቅዱስን ስትቀበሉ ክርስቲያን ስትሆኑ እግዚአብሔር ከዓለም የምትወጡበትን የምትሸሹበትን ልጁን የምትመስሉበትን ክርስቲያናዊ ኑሮን የምትለማመዱበትን መንፈስና ጸጋ አልተቀበላችሁም ወይ? ይሄ ለአንድ ወይም ለሁለት ኦርቶዶክሳዊ አይደለም። በጣም በርካታ በጣም እልፍ ሰው ማምጣት ይቻላል። ደግሞ የብዙ ሰዎች ህይወት ትምህርትን ነውና የሚመስለው እነዚህ ሁለቱ ነገሮች እንዴት አብረው ሄዱላችሁ የሚለውን እስቲ መልሱልኝ። ብርሃንና ጨለማ እንደዚህ በቃል ኪዳን ተጋብቶ እንዴት ነው በአንድ ላይ ይቻላል? በእውነት ይቻላል? ይሁና እስቲ መልስ ካላችሁ መልሱ። ክብር ለኢየሱስ ይሁን። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ስሞይልን ልብ ያዝናል ለሁለታችሁም። ከዚህ በፊትም እንደዚህ አልተናገርኩም፣ ከዚህ በኋላም አልናገርም። ነግሬያችኋለሁ። ምስክር ይሁን ይህ ቃል። እቺን ቪዲዮ ይሄንን ሪከርድ አድርጋችሁ ያስቀመጣችሁ ሰዎች አስቀምጡት። ባትመለሱ ደምህ በራስህ ላይ ይሆናል። ደምረው ደምህ በራስህ ላይ ይሆናል። ተመስገን እግዚአብሔር አምላክ የሰጣችሁን እድል ካልተጠቀማችሁበት ሰው በራሱ መንገድ ሄዶ ፍጻሜውን ያበላሻል። አዝናለሁ። እግዚአብሔር ግን ልባችሁን ለምሕረትና ልባችሁን ለንስሐ እንዲያዘጋጀው ጸልይላችኋለሁ። ክፉአችሁን አልመኝም። ታሜ ትዝ ይበልህ አልኩ። በህይወት ጎዳና ላይ ምን እንደሚገጥምህ አታውቅም። ጠባቂህን ክደኸዋል። እረኛህን አስመረኸዋል። መሐሪህን ገፍተኸዋል። ቤዛህን ሰቅለኸዋል። መልሰህ ደሙን ረግጠሃል። ለቤዛ ቀን የታተምክበትን ቅዱሱን የእግዚአብሔር መንፈስ በግልጥ በዓለም አደባባይ ላይ ሰድበኸዋል። ሰድበህ ለተሰዳቢ አሳልፈ ሰጥታል። ተመስገን የጌታ ልጅ ወንድሜ፣ ልንገርህ ደግሜ እቺን ቪዲዮ ያዟት ወንድሞች። የሚበቀልሽ የልዑሉ ጣት ብቻ አልኩ። እቺን ቪዲዮ ያዟት። ቴንክ እነዚህ ሁለት ግለሰቦች በቲክቶክ እና በዩቲዩብ ላይ ምን እንደሚሰሩ የታወቀ ነው። ከእግዚአብሔር መንግስት ወጥቶ ሰዎችን ወደ ጨለማ ለመሳብ የማያደርጉት ነገር የለም። እንደነሱም ደግሞ የወጣችሁ እዛ ጋር ሄዳችሁ እንደገና ሰዎቹንም ወስዳችሁ እዛ ውስጥ ለመክተት የምትፈልጉ ሰዎች ተመለሱ። ጊዜ ያላችሁ ተመለሱ። የሆነ ጊዜ መመለስ ወደ ማትችሉበት ቦታ ትሄዳላችሁ። ኢየሱስ ጊዜ ሰጥቷችኋል። ኑ ወደ ኢየሱስ። ኢየሱስ ይወዳችኋል። እኛም እንወዳችኋለን። ኑ ወደ ኢየሱስ። እውነትም በጣም ያሳዝናል። ከብርሃን ወደ ጨለማ። ይህም ሳያንስ ደግሞ ሰዎችን ለመጥራት ለመውሰድ የሚደረግ ሴራ ያሳዝናል። በአደባባይ ሰድባል። እውነት እኮ ነው። ንስሐ ግባ፣ ተመለስ። ህይወት ኢየሱስ ነው። ከሱ ውጪ መንገድ የለም። ብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ዝወይንንም በእግዚአብሔር ቤት ውስጥ ዝሙት ይሰራል። አዎ በደንብ ሰምታችሁኛል። አሁንም የምነግራችሁን ነገር ልታቁም ትችላላችሁ።
ሶሻል ሚዲያ ላይ አምጥቶ ብዙ ሰው ስላልተናገረው እንጂ ታውቁታላችሁ። በእግዚአብሔር መድረክ ቆመው እያገለገሉ እየዘመሩ ቃልን እያስተማሩ ነገር ግን ዝሙትን የሚሰሩ ሰዎች አሉ። በራሴ ገጠመኝን እስቲ ልንገራችሁና ልጁ የኳየሩ ሊደር ነው። ልጅቷ ደግሞ እዛው ኳየር ውስጥ ታገለግላለች። አሁን ሪሌሽንሺፕ ይጀምራሉ። ከዛም በኋላ ልጅቷ ታረግዛለች። መድረክ ላይ 8 ወር እስኪሆና ድረስ ቆማ ትዘምራለች። እሱም ዘማሪ ነው፣ እሷም ዘማሪ ነች። መድረክ ላይ ቆሞ ስለዘመረ ቃል ስላስተማረና ስለጸለየ ቅዱስ ጻድቅ ነው ማለት አይደለም። እንድንጠነቀቅ መጽሐፍ ቅዱስም ይነግረናል። የበግ ለምድ ለብሰው በእግዚአብሔር ቤት እየተመላለሱ ያሉ ዓላማቸው ሌላ የሆነ ተኩላዎች አሉ። እነዚህ ተኩላዎች ዓላማቸው ቅዱሳንን ከእግዚአብሔር ቤት ማስወጣት ብቻ ሳይሆን ሌሎችንም በእውነት የሚያገለግሉትን ማሰናከል። ለምሳሌ እኔ የተሰናከልኩት በእንደነዚህ አይነት ሰዎች ነው። አንዴ አይደለም፣ ሁለቴ አይደለም፣ 3ቴ ተደጋግሞ ይሄ ነገር ተደረገ። እሱን እያየሁኝ ማገልገል መዘመር አልቻልኩም። ለዛ አቆምኩ። እነዚህ ሰዎች የምናቅበት ግንባራቸው ላይ የበግ ለምድ የለበሱት ተኩላዎች ተብሎ አልተጻፈም። እነዚህ ሰዎች እንደናንተ ይዘምራሉ፣ ቃል ያስተምራሉ፣ ይጸልያሉ። እነዚህ ሰዎች የምንለየው ግን የሚናገሩትን ያን የእግዚአብሔርን ቃል በህይወታቸው በአካል በተግባር ሲኖሩ አናዩም፣ አታዩትም። ተግባራቸው ሌላ ነው፣ የሚናገሩት ሌላ ነው። እንድትጠነቀቁ ፈልጋለሁ። ይሄን ቪዲዮ የምሰራው እንድትጠነቀቁ ስለምፈልግ ነው። በራሴ እኔ የገጠመኝ ነገር ሌሎች እንዳይገጥማቸው መማሪያ እንዲሆን ነው ብዙ ጊዜ ቪዲዮ የምሰራው። እሱ እኮ ወደ መድረክ ላይ ቆሞ ይዘምራል፣ እሱ ዘማሪ ነው፣ በኢየሱስ ስም እንደዚህ አይነት ነገር፣ እሱ አገልጋይ ነች። ኧረ በእናትሽ የእግዚአብሔር ቃል ሰውን ጀጅ አታርጉ፣ አትፍረዱ ይላል። እየፈረድኩኝ ወይ ደግሞ እንዲህ ናችሁ እያልኩኝ አይደለም እኔ። ነገር ግን ወት የገጠመኝን ህይወት ሌሎቻችሁም ትማሩበታላችሁ። እነዚህ አይነት ሰዎች አሉ። በማስተዋልና በጥበብ እንድትራመዱ። እኔ አሁን እዚህ ጋር ሁለት ሐሳብ አለ። የሰውን ድካም እንደዚህ አውጥቶ በአደባባይ ላይ መናገር ምንም ለውጥ ሊያመጣም አይችልም። ሰው ይደክማል፣ ይወድቃል፣ ይነሳል። ይሄ ያለ ነው። ነገር ግን በአንድ በኩል ትክክል ናት። ለጥንቃቄ ይጠቅማል። አሁን አብዛኞቻችን መድረክ አካባቢ ብቻ የሚሆነውን እናያለን፣ ሌላውን አናይም። ይህንን ጌታ ነው የሚያውቀው። ስለዚህ ማለት ሰዎች የሚኖሩበትን ህይወት ላይፍ ያንን አይተን ብንወስን ይሻላል። አንዳንድ ነገሮች ላይ ዘው ብለን ባንገባ አሪፍ ነው። ይሄ የእግዚአብሔር ቤት ነው ማንም እንዲያዩን ምናምን አትግባ። ኧረ ተጠንቀቅ። ተቀላቅሎ የገባ ተኩላም ሊኖር ይችላል። ስለዚህ ተጠንቀቀ ነው። በበጎች መካከል አለ። ያንን መጠንቀቅ ነው። በምድር ላይ እስካለን ድረስ ተቀላቅሎ የሚገቡ አሉ። ተጠንቅቀን መኖር የኛ ጉዳይ ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ምንም ያው ነቢያትን የሚባሉ ብዙ ቦታ ይሄዳሉ የሚባል ነገር ሰምተናል። ደግሞ አንዳንድ ፍንጮች ደርሶናል። ጠንቋይ ቤት መሄድ፣ ናይጄሪያ ሀገር የማሰራት የሆነ ሀገር ሄዶ የማሰራት የሆነ ይሄ ለምንድን ነው ካልክ ለገንዘብ ሰምቻለሁ። ይሄ ገንዘብ የሚጠራ ህዝብ የሚጠራ አሁን ቅርብ ጊዜ ነው እየሰማሁ። አንድ አለ እንደውም አሁን ከዛምቢያ ነው ከናይጄሪያ የመጣ ጥቁር አለ። እሱን ዲለር ነው አሉ እና እንደውም እዚህ ፕሮግራም ላይ ናብየው እየጠፋብኝ ዲለር ነው አሉ። በደንብ በስነ ስርዓት ሄዳ ያገናኛል። በቀለበት ነው ነገርየው የሚባለው የሰለሞን ጥበብ ነው ምናምን ይባላል። የሰለሞን ጥበብ እሺ። እና እንደሱ አይነት ነገሮች እየሰማው ህዝብ ለመጥራት ህዝብ ለመሰብሰብ ገንዘብ ለመሰብሰብ የሚደረጉ መንግስተ ሰማያት የሚባል ነገር እኮ አለ። ከሞትም በኋላ እኮ ህይወት የሚባል ነገር እኮ አለ። ይሄን አልገባቸውም ወይ? ከህይወት መዝገብ ላይ መሰረዝ የሚባል እኮ ነገር አለ። መጥፋት እኮ አለ። እኛ እኮ ኢየሱስ ያዳነን እኮ ለዚህ ለምድራዊ ነገር እኮ አይደለም። 70 እና 80 ዓመት ግፋ ቢል ብንኖር ነው። ከዛ በኋላ የዘላለም ህይወት የሚባል ኬዝ አለ እኮ። ለዘላለም ደግሞ ሲኦል የሚባል አለ እኮ የሚባላ። ይሄን ያላሰቡትም ወይ? ቆይ ማለት ቢሰሩ ይሻላል፣ ሱቅ ከፍተው ቢነግዱ ይሻላል ያልኳቸው እኮ ለነሱ የሚጠቅማቸው ነው። ዝም ብላችሁ የተከፈተ ኢንተርናሽናል እንትን ቸርች የተባለውን ሁሉ ዘው ብላ የምትገባው ሰውዬ ይሄንን ሰምታል። በምን እየተሰራ እንደሆነ ይሄው ውስጥ ላይ የሚያውቁ ሰዎች እያወጡ ነው። እንግዲህ ዳር ላይ የሚያወሩ ሰዎችን እንደምንም አልቆጠራችሁም። ቅናት ነው እንትን ነው የተቀባ ነው ምናምን ብላል። ያገለገሉ አብሮ የነበሩ ከነሱ ጋር እንትን ያሉ ሰዎች እያወጡ ነው። ይሄንን ምስጢር ማወቅ አለብን። በረጅም ባነር እንትን ላይ ኢንተርናሽናል እንትን ቸርች ዘው አይገባም። ይሄው ይሄንን እያየ ነው። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ይገርማል። ሰማው ያንንም በዚህ ዘመን የተበላሸ ነገር የለም። ሰዎች ኢየሱስ በመስቀል ላይ ደሙን አፍስሶ የከፈለውን ዋጋ ድሆችን ብር እያስከፈሉ በገጽታው ስም ይጸልዩ ሰዎች አሉ። ይሄ ደግሞ አንገታችንን የሚያስደፋ ነው።
የእግዚአብሔርን ጸጋ የተጸለየበትን ዘይት ልጄ ይፈወሳል እያሉ ሰዎችን ለልጆቻቸው ፈውስ 15 እና 20 ሺህ ብር የሚሸጡስ የሉ አሉ። ብዙ የሚያሳፍሩ ብዙ የሚያሸማቅቁ ነገሮችም በዚህ ዘመን ሆነዋል። ወንጌልና ገንዘብ አንድ ሰው አገልጋይ ለመሆን ሲያስብ ከደሃ ገንዘብ ሰብስቦ ሀብታም ለመሆን የሚያስብ ከሆነ የሚያሳፍር ማለት እንደኔም እየሆነ ያለ ነገር ግራ ግብት ያላችሁ ሰዎች ማለት ክብር ለኢየሱስ ይሁን። ጥሩ ነው። ለጥንቃቄ በየትኛውም በኩል ነገሩ ይውጣ ጥሩ ነው። እኔ ምንም ልል አልችልም። አጭበርባሪዎች አሉ ሲባል የተቀባ የተጥለቀለቀ ብቻ ነው ያለ፣ ሌላው የናንተ ውሸት ነው ምናምን ስትሉ የነበራችሁ ሰዎች እየሰማችሁ አሉ። አትሸወዱ። ዝም ብላችሁ በተገኘ እንትን ላይ ብር አታውጡ። ተጠንቀቁ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ይሄ ለጥንቃቄ ጥሩ ነው። ኢየሱስ ብቻውን ያድናል። በተረፈ ኢየሱስ ይመጣል፣ ተመልሶ ይመጣል። ያኔ ሁሉ ነገር ይጣራል። እንሄዳለን ጨርሰን። ከባድ ነው፣ ይጋጫል አንዳንድ ነገሮች። ክብር ለኢየሱስ ይሁን። ሰውየንን አታስቡ። ተዘጋ፣ አለቀ። የዚች ሀገር ነገር በቃ የሚያዋጣው ሳውዝ አፍሪካ መሄድ ነው፣ የሚያዋጣው ካናዳ መሄድ ነው፣ የሚያዋጣው የሆነ ነገር አድርጎ የሆነ ነገር ፈጥሮ ከዚች ሀገር አትበሉ። እዚህ ሀገር ብቻ ልውጣ እንደው ሄጄ ሬሳዬ እንደሚለው አይደለም። አትውጡ፣ አያስፈልጋችሁም። ከወጣችሁ እግዚአብሔር በቪዛ በሳንቲም በምናምን በተገኘ ቪዛ ሳይሆን በተገቢው በህጋዊ መንገድ በተገኘ እግዚአብሔር ከፈለገ ለትምህርት ነው፣ ለጉብኝት ነው፣ ለስራ ነው። እግዚአብሔር ባሰበው በፈቀደው በራሱ እናንተ ጌታ ልጆች ናቸው አይደላችሁም ወይ? ጌታ ልጆች ናችሁ እናንተ። እንኳን አይደለም የእንትና ሀገር እግዚአብሔር ሰማይ እንደጀ ከፈተልን አይደለም እንደኛ። በቃ ከዚህ ሀገር ካልተወጣ በቀር ላይፍ ህይወት የለም ብሎ ማሰብ በጣም ያሳዝን ነው። የወጣው ምን እየሆነ እንዳለ ደግሞ እኛ ዞረን እያየን ነው። እግዚአብሔር ይርዳችሁ። እዚችን ሀገር ሰርቶ ደክሞ ለፍቶ ጸልዮ ወርቅ ማድረግ ይቻላል። የጨለመብህ ቆንጆና ደስ የሚል ምክር። ክብር ለኢየሱስ ይሁን። ለኛ አባታችን ነው እግዚአብሔር። በእውነት እሱ ከፈቀደ የትም መሄድ ይቻላል። ግን ያለሱ ጉዞ ጨለማ ነው። ምንም ነገር ሊሳካ አይችልም። እንዲህ ቁልቁለት ነው የምንወርደው። ስለዚህ የትም ስንወጣ ምንም ስንሆን እሱን እንስማ። አትውጡ እኮ አይደል፣ እሱን እንስማ። እሱ በሚናገርበት መንገድ አይሻልም? እንዲህ ስል ደግሞ ገዝተው ውስጥ ገብተህ ብር እየከፈልክ እንትና ብሏል ብለህ ሂድ። ከዛ እግዚአብሔር እንዲህ ብሎ ወጥቼ ምናምን አትበል። መጀመሪያ የምትሄድበትን አጣር። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ሰውየንን አሁን በጣም ብዙ ሰው የጋብቻን ክቡርነት ስላቀለል ነው፣ ሲገባበትም በቀላሉ ነው፣ ሲወጣበትም ምንም አይመስለው። ክርስቲያን ሆኖ I'm talking about us ሲገቡ አያከብሩትም። this is በጣም የተቀደሰ ኢንስቲትዩሽን ውስጥ ነው የምገባው እና እንዴ የድሮቹ ክርስቲያኖች እኮ በጣም እኮ እንደዚህ ነበሩ። እስቲ ቆይ ልጸልይበት ትላላችሁ። እስቲ ልጸልይበት የጌታን ፈቃድ። እንዲያው ጸሎት ማሾፊያ ሆኗል ጋብቻን በተመለከተ። እኔ ጸልዬና ህልምና ራእይ አይቼና ጌታ ተናግሮኝ አልልህም ይላሉ። ብትለኝ እኮ ነው የሚሻለው። የእውነት የግድ በአንድ አይነት መንገድ እግዚአብሔር አይናገርም። እግዚአብሔር ካልተናገራችሁ አትግቡበት። it's a huge responsibility። ጋብቻ መጫወቻ አሻንጉሊት አይደለም። ስንፈልግ ተጫውተንበት በኋላ ጨዋታ ፈረሰ፣ ዳቦ ተቆረሰ። በእኛ ሀገር ያለ የጋብቻ የፍቺ መጠን ስለማይለካ ስለማይቆጠር ስለማይነገር ነው እንጂ ስፍር ቁጥር የለውም። አሁን ድራስቲካሊ ሰዎች በቀላሉ ይጋባሉ፣ በቀላሉ ይፋታሉ። ኮንትራት ማለት ነው። አብረው ይኖራሉ፣ በቀላሉ ይጋባሉ፣ በቀላሉ ይፋታሉ። ክቡርነቱን አቅልለነዋል እኛ። ኦልሬዲ የሚያቀለው መንፈስ እየመጣ ነው፣ ግን ሳይመጣ በፊት እኛ ራሱ አቅልለነዋል። ሲሪየስ ነው። አገባባችሁን አሳምሩ። ክቡር ምንድነው እሱ? አምልኮ፣ እግዚአብሔርን ፍርሃት። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ይሄ ነው እውነታው። ደስ የሚል ምክር ነው። ብቻውን ጌታ ነው።
ተመልሶ ይመጣል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።